እስቲ አንድ ጥያቄ ልጠይቅ። አንድ በጣም ቀላል ልማድ፣ ጠዋት ከእንቅልፍ እንደተነሱ የሚጠጡት አንድ ብርጭቆ ውሃ ብቻ ቀኑን ሙሉ ብሎም ሕይወትን ሊቀይር ይችላል ቢባልስ? አዎ፣ ዛሬ የምናየው ይህን ቀላል የሚመስል ልማድ በስተጀርባ ያለውን አስገራሚ ሳይንስ ነው። ሁላችንም የምናውቀው ስሜት ነው አይደል? ጠዋት ከእንቅልፍ ስንነቃ ያ የድካም ስሜት፣ ጭንቅላት ላይ ያለው ጭጋግ፣ ቀኑን በሙሉ ጉልበት ለመጀመር መታገል። አብዛኞቻችን ይህንን እንደተለመደ ነገር ነው የምንቆጥረው። ግን መልሱ ምናልባት ካልጋችን አጠገብ ባለው አንድ ብርጭቆ ውሃ ውስጥ ቢሆንስ? የሚገርመው ነገር ይህ ቀላል መፍትሄ በጃፓን ባህል ውስጥ የውሃ ሕክምና ተብሎ ለዘመናት የቆየ ጥበብ ነው። የጃፓን ባህል ይህንን ልማድ ለጤናማ እና ረጅም ዕድሜ ካላቸው ምስጢሮች አንዱ አድርጎ ነው የሚወስደው። ታዲያ ይህ ጥንታዊ ጥበብ ለኛ ምን ሊያስተምረን ይችላል? እስቲ ጠለቅ ብለን እንየው። እንግዲህ የመጀመሪያውና ዋነኛው ጥቅም የሚጀምረው ከውስጥ ነው። የሰውነትን ውስጣዊ ስርዓት ከማጽዳት። ሌሊቱን ሙሉ ከምንም ነገር ርቆ ያደረ ሰውነታችን ጠዋት ላይ ልክ እንደ አዲስ መነቃቃት ይፈልጋል። እስቲ እንደዚህ ያስቡት። ጠዋት በባዶ ሆድ ውሃ መጠጣት ማለት ለውስጣዊ አካላቶቻችን ልክ እንደ ማለዳ ሻወር ነው ማለት ነው። የምግብ መፈጨት ስርዓቱን ያነቃቃል፣ ጨጓራን እና አንጀትን ለሚመጣው ምግብ ዝግጁ ያደርጋል። ይህ ቀኑን በኃይል ለመጀመር የመጀመሪያው ወሳኝ እርምጃ ነው። እስቲ ይህን ቁጥር ተመልከቱ፣ 24%። አዎ፣ ጥናቶች እንደሚያሳዩት ጠዋት በባዶ ሆድ ውሃ መጠጣት ብቻውን ሜታቦሊዝምን እስከ 24% ሊጨምር ይችላል። በቀላል አነጋገር ሰውነታችን ካሎሪን በበለጠ ፍጥነት እንዲያቃጥል ይረዳዋል ማለት ነው። ጥቅሙ ግን በዚህ ብቻ አያበቃም። አንደኛ፣ ውሃ አንጀትን በማጽዳት የሆድ ድርቀትን ይከላከላል። ሁለተኛ ደግሞ በሌሊት የሚከማቸውን የጨጓራ አሲድ በማመጣጠን የቃጠሎ ስሜትን በእጅጉ ይቀንሳል። ይህም ለምግብ መፈጨት ስርዓታችን ትልቅ እፎይታ ይሰጣል። ሰውነታችን በተፈጥሮ መርዛማ ነገሮችን የማስወገድ ሂደት አለው፣ ብዙ ጊዜ ዲቶክስ የምንለው። እንግዲህ ጠዋት ውሃ መጠጣት ይህንን ሂደት በጣም ያግዘዋል። በተለይ ኩላሊታችን ቆሻሻዎችን ከደም ውስጥ እንዲያጣራ እና በሽንት መልክ እንዲወገዱ በማድረግ የኩላሊት ጠጠር ስጋትንም ይቀንሳል። እሺ፣ ከውስጣዊ ጤና ወጥተን እስቲ አሁን ደግሞ ወደ ውጫዊ ጥቅሞቹ እንለፍ። ይህም ለቆዳና ለፀጉር ውበት። ውሃ የውበት መጠጥ ነው የሚባለው ያለ ምክንያት አይደለም። በእውነተኛ ውበት ከውስጥ እንደሚጀምር ሁላችንም እንሰማማለን። ውሃ በደም ውስጥ ያሉ መርዛማ ነገሮችን ሲያስወግድ ውጤቱ ቆዳችን ላይ ይታያል። ቆዳችን ጥርትና ብሩህ ይሆናል። የቆዳ ድርቀትንም ስለሚከላከል ያለ ጊዜው የሚመጣ መሸብሸብን ለመከላከል ይረዳል። ለፀጉራችንስ እስቲ ይሄን እወቁ። አንድ የፀጉር ዘንግ ብቻውን 25% ውሃ ነው። አዎ፣ ሩቡ ውሃ ነው ማለት ነው። ይሄ ቁጥር ብቻውን ውሃ ለፀጉራችን ጥንካሬ እንደ ሕይወት ምን ያህል ወሳኝ እንደሆነ በቂ ማስረጃ ነው። የውሃ እጥረት ሲኖር ፀጉር በቀላሉ ይሰባበራል፣ ይደርቃል፣ ይሳሳል። ስለዚህ ጠዋት ውሃ መጠጣት ለፀጉር እድገት እና ጥንካሬ አስፈላጊውን እርጥበት ይሰጠዋል። በዚህም ፀጉር ጠንካራ እና የሚያብረቀርቅ እንዲሆን ይረዳል። አሁን ደግሞ ወደ ሌላ ወሳኝ ጥቅም እናልፋለን። ይህም ለአእምሮ ንቃት እና ለክብደት ቁጥጥር። ጠዋት ላይ የሚሰማን የድብረት ስሜት አብዛኛውን ጊዜ የሰውነታችን የውሃ ጥም ምልክት ሊሆን እንደሚችል አስባችሁ ታውቃላችሁ? እስቲ ይሄን አስቡበት። 75%። ይሄ የአንጎላችን ክፍል ከሞላ ጎደል በውሃ የተሰራ መሆኑን ነው የሚያሳየው። እና ይሄ ምን ማለት ነው? ለአእምሮ ንቃትና ጤናማ ስራ ውሃ ምን ያህል ወሳኝ እንደሆነ ግልጽ ነው። ስለዚህ ጠዋት ውሃ ስንጠጣ ያንን የአእምሮ ጭጋጋማነት በማጥራት ትኩረታችንን እንድንሰበስብ ይረዳናል። የማስታወስ ችሎታችንን ያሻሽላል። እንዲሁም ስሜትን በማረጋጋት ቀኑን በተሻለ መንፈስ እንድንጀምር ያደርገናል። ለክብደት ቁጥጥር ውሃ የረሃብ ስሜትን ይቀንሳል። እንዴት? ጠዋት ላይ በቂ ውሃ ስንጠጣ ሆዳችን ውስጥ ቦታ ስለሚይዝ የጥጋብ ስሜት ይፈጥርልናል። ይህም በቀን ውስጥ የምንመገበውን የምግብ መጠን እንዲቀንስ ያደርጋል። ክብደትን ለመቆጣጠር ቀላል እና ተፈጥሯዊ መንገድ ነው።
እንግዲህ እነዚህን ሁሉ አስደናቂ ጥቅሞች ካየን ዋናው ጥያቄ እንዴት ነው በትክክል መተግበር ምንችለው የሚለው ነው። እስቲ አሁን ደግሞ ወደ ተግባራዊው ክፍል እንለፍ። አተገባበሩ በሚገርም ሁኔታ ቀላል ነው። እስቲ 4ቱን ደረጃዎች አንድ በአንድ እንያቸው። ደረጃ 1 ጠዋት ካልጋ እንደተነሱ ከ2 እስከ 4 ብርጭቆ ውሃ ይጠጡ። ደረጃ 2 ውሃው ለብ ያለ ቢሆን ለሰውነታችን ለመቀበል ስለሚቀለው ይመረጣል። ደረጃው 3 እና ይሄ ወሳኝ ነው፣ ጥርስን ከመቦረሽ በፊት ይህን ማድረግ። ለምን? ምክንያቱም ሌሊት ላይ በአፋችን ውስጥ የሚፈጠሩ ጠቃሚ ባክቴሪያዎች ወደ ሆዳችን ገብቶ ለምግብ መፈጨት እንዲረዱ ስለሚያደርግ ነው። እና በመጨረሻም ደረጃ 4 ውሃውን ከጠጡ በኋላ ለ45 ደቂቃዎች ያህል ምንም አይነት ምግብም ሆነ ሌላ መጠጥ አለመውሰድ። ይህ ሰውነታችን ውሃውን በአግባቡ እንዲጠቀምበት በቂ ጊዜ ይሰጠዋል። ስለዚህ ወሳኙ ነጥብ ይሄ ነው። ጠዋት ላይ ውሃ መጠጣት ምንም ወጪ የሌለው፣ ምንም የጎንዮሽ ጉዳት የሌለው፣ ነገር ግን ለሕይወት ዘመን ጤና መሰረት የሚጥል እጅግ በጣም ቀላል ግን ኃይለኛ ልማድ ነው። የዛሬው ትንታኔ ይህን ቀላል ልማድ በአዲስ እይታ እንድትመለከቱት እንዳደረገ ተስፋ እናደርጋለን። የመጀመሪያው እርምጃ ቀላል ነው። ዛሬ ማታ ከመተኛት በፊት አልጋ አጠገብ 1 ብርጭቆ ውሃ ማስቀመጥ። ይህን ለውጥ በሕይወት ውስጥ ሲታይ ልምድን ከታች ባለው አስተያየት መስጫ ላይ ቢያጋሩን በጣም ደስ ይለናል። ለወደፊትም እንደዚህ አይነት ሕይወት ቀያሪ ትንታኔዎች እንዳያመልጦ ቻናላችንን ሰብስክራይብ ማድረግ አይርሱ፣ ላይክ ማድረግም እንዲሁ።